ሰላም እንዴት ናችሁ ቤተሰብ? ይህ ቻናል አውቾ ሚዲያ ዩቲዩብ ቻናል ነውና በዚህ ቻናል አዳዲስ የኦንላይን ስራዎች የሚተላለፉበት ቻናል ስለሆነ ሁላችሁ ሰብስክራይብ በማድረግ አዳዲስ ቪዲዮዎች ስለቅ እንደርሳችሁ ደግሞ ቤተሰብ ይሁን እያለን ይሄ ቪዲዮ ለብዙዎች እንዲዳረስ ደግሞ ላይክ ሼር በማድረግ ጀምሩላችኋለሁ። እና ወደ ዛሬ ፓርት 1 የምናየው የኦንላይን ስራ ደግሞ በጣም ከምላችሁ በላይ በጣም አዋጭና በጣም ብዙ ሰው እየተለወጠ ያለበት የኦንላይን ስራ ነው ማስተዋወቃችሁ። ደስ የሚላችሁ ነገር ደግሞ ይሄ ኦንላይን ስራ ለመጀመር ምንም አይነት ክፍያ አይጠይቅም። የሚያስፈልገን በቂ የሆነ ኢንተርኔትና አሪፍ የሆነ ስልክ ብቻ ነው ማለት ነው። እና ቪዲዮ እስከ መጨረሻ ተከታተሉላችኋለሁ። ወደ ቪዲዮ የፕላትፎርም ስም ወይ የአፕ ስም ፖፖ ላይቭ ይባላል። እና በዚህ ቪዲዮ ስለ ፖፖ ላይቭ አጭር ያለ መረጃ ሰጣችኋለሁ። እስከ መጨረሻ ተከታተሉኝ። ፖፖ ላይቭ የተመሰረተበት በ2022 በፈረንጆች ነው። የተመሰረተበት ሀገርም ሲንጋፖር ነው። መስራቹ ደግሞ ማይክ ቬን ይባላል። ፖፖ ላይቭ ልክ እንደ ሌሎች ፕላትፎርሞች እንደ ዩቲዩብ እንደ ቲክቶክ እንደ ፌስቡክ ራሱ የቻለ ፕላትፎርም ነው። ከነሱ ለየት የሚያደርገው ነገር ደግሞ አለው። ከነሱ ለየት የሚያደርገው ነገር ምንድነው ካላችሁ ደግሞ እንደ ሶስት መጠቀም እንችላለን። ፖፖ ላይቭ እንደ ዩቲዩብ መጠቀም እንችላለን። ፖፖ ላይቭ እንደ ቲክቶክ መጠቀም እንችላለን። ፖፖ ላይቭ እንደ ፌስቡክ መጠቀም እንችላለን ማለት ነው። አሁን ለምሳሌ ዩቲዩብ ብናይ ማለት ነው በሀገራችን ብሎ በዓለማችን በጣም ከፋይ ከሚባለው ፕላትፎርም አንድ ነው። ዩቲዩብ በምንድነው የሚከፍለን ካላችሁ ደግሞ ፕላትፎርሙ ከትላልቅ ካምፓኒዎችን ለማስተዋወቂያ ይስማማልና እኛ ቪዲዮ ሰርተን ስንለቅ በየመሃሉ የሱ ማስተዋወቂያ ያስገባ ለኛ ካገኘው ትርፍ በቪዋችን መሰረት ይከፍናል ማለት ነው። ዩቲዩብ እንደዚህ አይነት አሰራር ነው የሚሰራው። ፖፖ ላይቭም ልክ እንደዚህ አይነት አሰራር አለው። በኢትዮጵያ ገና አልተጀመረም እንጂ እንደዚህ አይነት አሰራር አለው። ፕላትፎርሙ ከትላልቅ ካምፓኒዎችን ለማስተዋወቂያ ይስማማል። እኛ ላይቭ ስንሰራ ወይም እኛ ቪዲዮ ሰርተን ስንለቅ ማለት በየመሃሉ ማስተዋወቂያ ያለቃና ካገኘው ትርፍ ለኛ ያካፍለናል ማለት ነው። ፖፖም ልክ እንደ ዩቲዩብ ማለት ነው በማስተዋወቂያ ይሰራል። እኛ ደግሞ ልክ እንደ ቲክቶክ አሁን ለምሳሌ ቲክቶክ ብናይ ማለት ነው ቲክቶክ እንደ ዩቲዩብ ማለት ነው ብዙ ቪው ስላለና ብዙ ቪዲዮ ስለሰራን አይከፍለንም። ቲክቶክ ምን የሚባላለው ላይቭ የሚባላለው ማለት ነው። የሀገራችን ቲክቶከሮች አብዛኞች ማለት ነው ከፕሮሞሽን ውጪ በላይቭ ነው ገንዘብ የሚሰሩት ማለት ነው። የስላችሁ ግን ላይቭ ላይ ቁጭ ስላሉ ሳይሆን ላይቭ ላይ ገብቶ ማለት ሲያስተምርና ወይም ጌም ሲጫወቱ ታች ያለው ሰው ለነሱ ጊፍት ይሰጣል ማለት ነው። አሁን ለምሳሌ አንድ ጓደኛዬ ላይቭ ላይ ገብቶ ማለት ነው እኔ ለሱ ጊፍት ብሰጠው ጊፍት የሚሰጠው ከፕላትፎርም ኮይን ገዝቼ ነው ማለት ነው። እኔ ለሱ ጊፍት ብሰጠው ማለት ነው 60% ራሱ ፕላትፎርም ይቆርጣልና 40% ደግሞ ለተጠቃሚ ይደርሰዋል ማለት ነው። አሁን ይሄ ስላችሁ ፕላትፎርሙ 60% አትርፈዋል ማለት ነው። ፖፖ ላይቭም ልክ እንደዛ አይነት አሰራር አለው። የስላችሁ ግን ከዚህ ለየት የሚያደርገው ነገር አለ። አንደኛ ፖፖ ላይ ለምሳሌ አንድ ጓደኛ ፖፖ ላይ ላይቭ የገባ ማለት ነው እኔ ለሱ ጊፍት ብሰጠው 30% ይቆርጣልና 70% ለተጠቃሚ ይደርሰዋል ማለት ነው። 30% ግን ፕላትፎርም ራሱ አይወስደውም። ፖፖ ፕላትፎርም አይወስደውም። እንደምንባላለ 10% ለራሱ ይቆርጣልና 20% ደግሞ ኤጀንት ኮሚሽን የተባለ ይዘረዝራል። ስለ ኤጀንት ኮሚሽን ኋላ እንትላችኋለሁ እና ልዩነቱ ይዛጋል ነው። ቲክቶክ ምንድነው የሚቆርጠው 60% ቆርጠው ለራሱ ነው ገቢ የሚያደርገው። ፖፖ ደግሞ 30% ይቆርጣልና 20% ለኤጀንት ያከፋፍላል፣ 10% ደግሞ ለራሱ ይጠቀመዋል ማለት ነው። አንድ ጊዜ ይሄ ቪዲዮ አይተን እንመለስ። ቲክቶክን ጥየው እኮ ነው ባይዘው የገባሁት እግዚአብሔር እንግዲህ እንደሰማችሁት ነው ናሆም ፎንቴን የምታውቁት ቲክታክ ላይ ነው። ነገር ግን ቲክታኩን ጎን ለጎን ቲክቶክ እዚህ ፖፖ ላይቭ ፕላትፎርም ላይ ገብቷል ማለት ነው። እዛም ገብቶ ጌም እየተጫወተ ነበር። በ15 ደቂቃ ጌም ብቻ እንዳያችሁት ከ100 ምናምን ሺህ ብር በላይ ሰርቷል ማለት ነው። ቲክታክ ላይ በተለይ የሰዎችን ቪዲዮ ስክሮል እያደረጋችሁ የምትሉ ሰዎች እዛ ላይ ገብታችሁ ስራ ብትሰሩ ይሻላችኋል። ያለ ምንም ኢንቨስት በዜሮ ብር መጀመር ልዩነቱ እንዳያችሁት ነው ማለት ነው። ሶስተኛ ደግሞ እንደ ፌስቡክ መጠቀም እንችላለን። እንደ ፌስቡክ ፎቶዎችን መፖስት እንችላለን። እንደ ፌስቡክ ቴክስቶችን መጻጻፍ እንችላለን ማለት ነው። እናም ፖፖ ላይ የገባ ሰው ማለት ነው በብዙ አይነት መንገድ ገንዘብ መስራት ይቻላል ማለት ነው። አሁን በአገራችን ብሎ በዓለማችን ፖፖ ላይ የገባ ሰው ማለት ነው 95% ገንዘብ ይሰራል። $10 ይሁን $20 $50 ይሁን $100 እሱ የራሱ አሰራርና የራሱ ፍጥነት ነው እንጂ 95% በፖፖ ገንዘብ ያገኛል ማለት ነው። በላይቭ በቲክቶክ ብናይ ግን ማለት ነው በአገራችን 95% ተመልካች ነው፣ 5% ናቸው ገንዘብ የሰሩ ነው የሚባሉ ማለት ነው እንጂ 95% ሁሉ
ተመልካች ነው ማለት ነው በቲክቶክ ዓለም። እና ደስ የሚላችሁ ነገር ደግሞ ፖፖ ላይቭ ስንሰራ ማለት እንደ ሌሎች ፕላትፎርሞች ፌመስ መሆን ምናምን አይጠበቅብንም። ምንም ፎሎወር ባይኖረንም መስራት እንችላለን በፖፖ ማለት ነው። እና ፖፖ ላይ ስንገባ ማለት በእነዚህ 3 መንገዶች ገንዘብ መስራት እንችላለን ማለት ነው። አንደኛ ምንድነው ታስክ እንበላለ ከፕላትፎርም የሚሰጠን ታስኮች አሉና እነሱ እየሰራን ገንዘብ መስራት እንችላለን። ሁለተኛ ደግሞ በጣም አዋጭና በጣም ብዙ ሰው የተለወጠ ያለበት አሰራር ነው። ይሄ ምንድነው ኤጀንትነት ወይም ወኪል ሆነክ መስራት ማለት ነው። እኔም መክራችሁ መስራታችሁ ካልቀረ እንደዚህ ሆናችሁ ስሩ። እኔም ደስ ሆኜ ነው ኤጀንቱ ነኝ እየሰራ ያለው ማለት ነው። ይሄ እስከ ቤት መግዛት የደረሱ አለ በእነዚህ አሰራር ማለት ነው። ሶስተኛ ደግሞ ጌመር ሆነን መስራት እንችላለን። ጌመርም ስለ ጌም ረጅም ያለ ቪዲዮ ስለሆነ ማለት ነው ሌላ ቀን ቪዲዮ ሰርቼ ለቃለሁ። ሶስተኛም እንደ ጌመር ሆነን መስራት እንችላለን ማለት ነው። እና ፖፖ ላይቭ ደስ የሚላችሁ ነገር ደግሞ ሴኩሪቲ ድህነቱ ነው። ፖፖ ላይቭ ከሌሎች ፕላትፎርሞች ለየት የሚያደርገው ነገር አለ። አሁን ለምሳሌ ሌሎች ፕላትፎርሞችን ስንከፍት ማለት በኢሜይላችን ምናምን ነው የምከፍተው። ፖፖ ላይ ስንከፍት ግን የፊት አሻራ ይጠይቀናል። የፊት አሻራ ለምን አስፈለገ ልትሉኝ ትችላላችሁ ማለት ነው። የፊት አሻራ ያስፈለገበት ምክንያት ለሁለት ጠቃሚ ነገሮች ይጠቅመናል ማለት ነው። አንደኛ ምንድነው አካውንታችን ሀክ እንዳይደረግ። አሁን ለምሳሌ በቅርብ ቀን ቲክቶከሮች ማለት ነው አካውንታቸውን ሀክ የተደረጉ ነበሩ እና ይሄ የፊት አሻራ የሚጠቅመን ማለት ነው አካውንታችን ሀክ እንዳይደረግ ማለት ነው። ፖፖ ኢንተርናሽናል የሆነ ካምፓኒ ነው። በዶላር ነው የምንከፈለው ማለት ነው። እንደ ባይናንስ አሁን ስንከፍት ማለት ነው የፊት አሻራ ይጠይቃል። ለምንድነው አካውንታችን ሀክ እንዳይደረግ ማለት ነው። እኛ ደግሞ እንደ አሁን ለምሳሌ ዩቲዩብ ቲክቶክ ስንከፍት በኢሜይላችን ነው የምንከፍተው። አሁን ለምሳሌ እኔ የዩቲዩብ አካውንት ቢኖረኝ በኢሜይል የከፈትኩት ማለት ነው። ስልኬ ቢጠፋ ኢሜይል አላስታውሰውምና ፓስወርድም አላስታውሰውም። አሁን ኦሬዲ አካውንቴ መመለስ አልችልም ማለት ነው። በፖፖ እንደሱ የሚባል ነገር የለም። አሁን እኔ አካውንት ቢኖረኝ የፖፖ በፊት አሻራ የከፈትኩት አካውንት ቢኖረኝ ማለት ነው ስልኬ ቢጠፋ በሌላ ስልክ ገብቼ የፊት አሻራ ስላለ ማለት ነው በፈለኩበት ስልክ ገብቼ መክፈት ይችላል። ምክንያቱም የፊት አሻራ ስላለኝ ማለት ነው። ሁለተኛ ጥቅሙ ይሄ ነው። እና ፖፖ ላይቭ ኮይን እና ፖይንት የሚባለው አለ። ስለ ኮይን እና ፖይንት ስለሌላ ቀን ቪዲዮ ሰርቼ እለቃለሁ። ስለነሱ ትንሽ ልበላችሁና በፖፖ ላይቭ ኮይን አላችሁ ፖይንት አላችሁ ማለት ገንዘብ አላችሁ ወይም ዶላር አላችሁ ማለት ነው። እና የሰራነው ፖይንት እና የሰራነው ኮይን እንዴት አድርገን ነው የምናወጣ ካላችሁን ደግሞ በፈለግንበት ባንክ መውጣት እንችላለን። በንግድ ባንክ መውጣት እንችላለን፣ በቴሌብር መውጣት እንችላለን፣ በአቢሲኒያ ባንክ መውጣት እንችላለን፣ በአዋሽ ባንክ መውጣት እንችላለን፣ በባይናንስም መውጣት እንችላለን ማለት ነው። እና የሰራነው ኮይን እና የሰራነው ፖይንት መቼ ነው የምናወጣ ካላችሁን ደግሞ በፈለግነው ሰዓት መውጣት እንችላለን። እንደ ሌሎች ኤርድሮፖች ማለት ከዚህ በፊት የነበሩ ኤርድሮፖች ከ3 ወር በኋላ ከ5 ወር በኋላ ሊስት እስከሚደረግ ምናምን የሚባል ነገር የለውም። አሁን ከሰራን አሁን መውጣት እንችላለን ማለት በፖፖ አሰራር አሁን ከሰራን አሁን መውጣት እንችላለን። በፈለግነው ባንክ መውጣትም እንችላለን ማለት ነው። የዛሬ ዝግጅታችን ይሄ ይመስል ነበር። እናም የተለያዩ የኦንላይን ስራዎችን ከኛ ጋር መስራት የምትፈልጉ ካላችሁ ደግሞ በዚህ ስልክ ቁጥር ወይም በዚህ ዩዘር ኔም ማለት በቴሌግራም አዋረኝ። እናም ይሄ ቻናል አዳዲስ የኦንላይን ስራዎች የሚተላለፉበት ቻናል ስለሆነ ሁላችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ ሼር ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ። ከናንተ ጋር አውቼ ነበርኩና ሰላም ለእናንተ ይሁን።